ዶክተርዬ እንግዲህ አደይ ሳም አደረገችው። ዴቭ ደረሰ ማለት ነው። አመሰግናለሁ አልሄድም ስላልከኝ በጣም ነው የማመሰግነው ብላ እንግዲህ ጉንጩን ድርግም አድርጋ ስትስመው ዴቭ ከኋላ መጣ። ዴቭ ከሰረ እንግዲህ አደይ ትወደዋለች ዶክተርን ማለት ነው። ምንም ማድረግ አይቻልም። ዶክተርዬ ማነ ዴቭ አንተ እንደሆንክ የኔ ቆንጆ ከማለት ውጭ ምንም ስታረግ አላየንም። እንግዲህ አደይ ደግሞ ሴት ልጅ ናት፣ ብዙ ነገር ይጠብቃታል። እናም እንግዲህ አይዞኝ ዴቭ ምንም ማድረግ ስለማንችልኛ ማለት ነው። እና ዶክተር እንግዲህ ሀሳቤን ቀይሬያለሁ አደይዬ አልሄድም፣ በቃ አንቺን ስላገኘሁሽ ብቻ ደስ ብሎኛል አላት። ከዛ በኋላ አንተ ደስተኛ ስለሆንክ ደስ ብሎኛል፣ እኔም ግን ደግሞ ሀሳብ መቀየር አይቻልም። እሺ ዶክተር ከዚህ በኋላ ሄዳለሁ ምናምን የሚለውን ነገር እንዳልሰማ ሳላገኝ ብትሄድ ኖሮ እኮ በጣም መበሳጭ ነበር። እውነት በጣም ነበር የደነገጥኩት ዴቭ ሲነግረኝ። ያው ግን ልሰናበተች ስመጣ እሱ ደስተኛ አልነበረም። እዛው በቃ እሱ ሲደብረው ሂድ ምናምን ሲለኝ ተመልሼ የመጣው በጣም አዝኜ ነበረ ሳላገኝሽ መሄዴ ነው ብዬ። ግን ተመስገን አግኝቼሻለሁ አደይ አላት። እሷም እንግዲህ ደስ አላት ማለት ነው። እንግዲህ ዴቭ አደይ አንቺ እኮ የማንም ሰው ሆነሽ እንዳይ ማየት አልፈልግም። ማየት ያንተ ስለ ሰው ያለ ጥላቻ ከቀን ወደ ቀን እየጨመረ ነው። እንደዚህ ስለሆንክ እኔ የምወድ መስሎት ነው እንዴ? ምን እየሆንክ ነው ዴቭ? ተረጋጋ እንጂ። በመጀመሪያ ደረጃ መረጋጋት የሚባል ነገር አለ። እንዴት ነው ነገሩ አለችው አደይ። ከዛ በኋላ እኔ እኮ ስለምወድሽ ነው። አይ የምን እንደዚህ አይነት መውደድ አለ እንዴ? እንደዚህ አይነት መውደድ የለም ዴቭ። ስለዚህ አንድ ሰው እስከ መጨረሻው ሊሰናበተን ከሀገር ሊወጣ የመጣን ሰው እንደዚህ ነው እንደ የምታሰናብተው? ቆይ እንዴት ምን አይነት ልብ ቢኖር ነው? ቆይ ስትል እንግዲህ ጥላው ሄደች። አሁን የትምህርት እንዳትከተለኝ ብላ ጥላው ሄደች። እንግዲህ በጣም ተናዳ ነበረ አደይ ማለት ነው። እንኳን አደይ እኔ ራሴ በጣም ሊያናደደኝ ዴቭ መረባ ሰው ነው በነገራችን ላይ የኔ ጎንጆ። በቃ እኔ ከአንቺ ጋር ከሆንኩ እኮ ዓለምን እረሳታለሁ፣ ዓለምን እገዛታለሁ ይላል ብቻ ቁጭ ብሎ። ይሄ ምንም ፋይዳ የሌለው እንትን አለ አይደለ? ኧረ እሷ ደግሞ ዝም ብላ እንትን ትለዋለች እኮ። በቃ ወስን ነው ወስን፣ እምቢ ካልክ እኔ ለራሴ ወስናለሁ ብትለው ይወስን ነበር እስካሁን ማለት ነው። እሱ ዝም ብሎ እንግዲህ እናቴ የኔ ቆንጆ ብቻ ነው የሚለቀውና እንግዲህ አደይ እሱ ፈጣሪ ይሁንሽ። ዞሮ ግን ያው ዶክተሩ ጋር ስትበር ሄደችና እፎይ ተመስገን አገኘሁ ዶክተር። እውነት በጣም ደንግጬ ነበረ። ለምን ደነገጥሽ አደይ? እንዴ ዴቭ ሲነግረኝ የእውነት ማመን አቃተኝ። የእውነትም አላገኝ መስሎኝ ነበር፣ ግን አግኝቻለሁ አለች። ከዛ በኋላ አላው እኮ ዶክተርዬ፣ ግን ምን ላደርግ መሄድ ስላለብኝ ነው አደይ፣ አንቺ ስላልሽኝ አይደለም አላት። ቢሆንም ዝም ብሎ አይሄድም ነውር ነው አለችው። እኔ ዝም ብዬ ልሄድ መቼ ሆነ? ልሰናበትሽ ስመጣ አባረረኝ ባለሽ። እሱን ተወው። አሁን ግን ሀሳብን ትቀይራለህ አይደል? አይ አላውቅም አደይ፣ ሙሉ ለሙሉ ሀሳቤን መቀየር አልችልም። ሊሄድም እችላለሁ። ተው ዶክተር፣ እኛ እኮ በጣም እዚህ የሚፈልጉ ሰዎች በጣም ብዙ ሰዎች አሉ። ስለዚህ እነሱን ጥለህ እባክህ የትም ለመሄድ አታስብ አለችው። እንግዲህ አስብበታለሁ አደይ ብሎ እሷም ወደ ቤቷ ተመለሰች። ደስ አላት ስላገኘችው ማለት ነው። ታዲያ ፍቅር ተብዬዋ ደግሞ እንግዲህ ዴቭ የኔና የኔ ብቻ ነው፣ አንቺ መቼም የዴቭ ልትሆኚ አትችይም። አንቺ አንድ ተራ የቤት ሰራተኛ ገረድ ነሽ። የእኛ ቤት ኪችን ጠራጊ ነበርሽ። አሁን ደግሞ የዴቭ ሚስት ስለሆን እያልሽ ያላቅምሽ እየተንጠራራሽ አየውሽ። ስለዚህ ወይዘሪት አደይ የምልሽን ታደርጊያለሽ። ምን ነበረ የምትይኝ? ዴቭ አጠገብ ድርሽ ላትይ ቃል ግቢልኝ። እውነት? አዎ እውነቴን ነው። ዴቭ የሚገባው ለእኔና ለእኔ ብቻ ነው። ስንት አመት ሙሉ የለፋውበት ፍቅሬ ነው። እሱ አያፈቅርሽማ። ችግሩ እሱ አያፈቅርሽም። አንቺ ብታፈቅሬውም እሱ አያፈቅርሽም። የሚያፈቅረው የእኔን ብቻ ነው። እኔን መርጧል አለቻት። ስነ ስርዓት ያዢ፣ እንደዛ እንዳትይኝ ስትል እንግዲህ ዝጊ አንቺ ራስሽ፣ አሁን ሌላ ነገር ሳይከተልሽ ከዚህ ቤት ውጪ ብላ በጥፊ ድርግም ስታረግባት እንግዲህ ይሄ ጥፊ 10 ሆኖ ይመለስልሻል አለቻት። አሁን ገፈታትራ እንግዲህ ልታስወጣ ስትል ፍቅር ገፍትራ ሶፋ ላይ እንግዲህ አደይን ደበደበቻት ማለት ነው።
በዛ ሰዓት እንግዲህ ማንም የሚደርስ ይመስላችኋል? ምናልባትም ዴቭ ከደረሰ ነው እንጂ እዛ ቤት ውስጥ እንግዲህ ለሊ የለች፣ ማን የለች። እሷም ይሄንን አውቃ ነው የሄደችው። እና እንግዲህ አደይ ነቃ ብለሽ ዴቭን አግባኝ አለበለዚያ አተወኝ ማለት አለባት። የኔ ቆንጆ እያለ 10 ጊዜ ጥቅም አልባ የሆነ ቃላት ዋጋ የለውም። በእውነት ነው የምላችሁ፣ ጥቅም አልባ ነው። የኔ ቆንጆ አፈቅርሻለሁ፣ ወድሻለሁ ማለት ፋይዳ ትርጉም የለውም። ስለዚህ ቆፍጠን ብለሽ አደይ አግባኝ፣ በቃ ከወደድከኝ አግባኝና አብረን እንኑር፣ እንደዛ ነው የሚባለው እንጂ ይሄ ወደድኩሽ፣ ያላንቺ መኖር አልችልም፣ ያላንቺ መተንፈስ አልችልም ዋጋ የለውም። ስለዚህ አደይዬ ጠንከር ጀግና ብለሽ እንደምንም ብለሽ እንግዲህ የራስሽ ማድረግ አለብሽ ብዬ ነው የማስበው። አልሙሂም እንግዲህ እንዳያችኋት ፍቅር ማን እንደመከራት አላውቅም፣ ብቻ እሳት ለብሳ ጎርሳ ነው የመጣችሁ። ትላንት እንግዲህ እንዳያችኋት ነብሮ ሆና ነው የመጣችሁ ስትመጣ ማለት ነው። ከዛ አንቺ ጭራሽ እንደው ተንደላቀሽ ትቀመጫለሽ አይደለ? ልክ እንደ ቤትሽ። ምን አገባሽ? ያገባሻል። አይ አያገባኝም። እናሳ ካላገባሽ ውልቅ ብለሽ ውጪ ከዚህ ከቤት አለቻት። ከዛ በኋላ ባልወጣስ? ባትወጪ ምን ይፈጠራል ብለሽ ነው? ምንም አይፈጠርም። ስለዚህ ለማንኛውም አሁን የውልሽ ዴቭ አጠገብ እንዳትደርሺ። እውነት? አዎ የምሬን ነው አደይ። ዴቭ አጠገብ እንድትደርሺ አልፈቅድልሽም። ከዛስ? ከዛማ ከሱ ትወጫለሽ። ዴቭ የኔና የኔ ብቻ ይሆናል። ሀሳብሽ ጥሩ ነበረ፣ ግን እሱ አይፈልግሽም አለቻት። እሱን ለእኔ ተይው፣ ወዶም ሳይሆን በግዱ ይፈልገኛል። ስለዚህ አንቺ ብቻ የምልሽን ታደርጊያለሽ አለቻት። በጣም ይቅርታ ፍቅር፣ ምንም ላደርግልሽ አልችልም። ዴቭ ደግሞ እኔን ይወደኛል፣ እኔን መርጦኛል። ስለዚህ ምንም ልረዳሽ ባለመቻሌ በጣም አዝናለሁ አለቻት። አደይ እያወራውሽ እኮ ነው፣ ስለዚህ በስነ ስርዓት መልሽልኝ አለቻት። ባልመልስስ? ባትመልሽማ ከባድ ችግር ይፈጠራል አለች እያስፈራራቻት። ጭራሽ ማለት ነው እያስፈራራሽኝ ነው እንዴ? እየነገርኩሽ ነው አደይ፣ የምትሰሚ ከሆነ ዴቭን ታዩ። ዴቭ ላንቺ አይሆንም፣ ዴቭ የኔ ብቻ ነው ብላ እርፍ አለች። አደይም ታዲያ እንዴት ብትንቅኝ ነው አንቺ እንደዚህ የምታወሪው ስትል በጥፊ ድርግም አደረገችባት። እንግዲህ ፍቅር በነገራችን ላይ ይሆናል አይደለ፣ የራሴ ያልሆነን ነገር የራሴ አደርጋለሁ ብላ የምትታገላቸው ነገሮች በጣም ነው የሚያስቁኝ ማለት ነው። እውነቱን ለመናገር ማለቴ እሱ ለእሷ የሚሆን ሰው አይደለም። ዴቭ አደይን መርጧል። አደይ ብቻ ናት የኔ ሚስት ብሏል። እሷ ደግሞ ይሄንን ነገር አምና በፍጹም መቀበል አትፈልግም። ስለዚህ ዴቭን የራሴ አደርገዋለሁ፣ አዎ የራሴ አደርገዋለሁ ብላ ወስናለች ማለት ነው። ይሄ ደግሞ ዝም ብሎ እንትን ነው፣ ምንም ተጨባጭ ነገር የሌለው ነገር ነው እና እያደረገች ያለችው ማለት ነው። ፍቅር አንድ ሰው አልፈልግሽም፣ በተለይ ወንድ ልጅ አልፈልግሽም ካለ የእውነት በጣም ያስጠላል። በቃ አይፈልግማ ካልፈለገ። ስለዚህ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ወይዘሪት አደይ እንግዲህ አሁን ያለችበት ነገር በጣም ከባድ ነው። ምክንያቱም ደግሞ ገብቷችኋል አይደለ? ምን እንደሚፈጠር ለማመንም ይከብዳል። ብቻ አብረን የምናየው ነው የሚሆነው። ወይዘሪት ፍቅር ታዲያ የእሷ ያልሆነውን ሰው የኔ ላደርገዋለሁ፣ የኔ ማድረግ እፈልጋለሁ እያለች ነው ማለት ነው። እና ያ ደግሞ በፍጹም የተሳሳተ ነገር ነው። ምክንያቱም ደግሞ የእሷ ሊሆን አይችልም። ገብቷቸዋል አይደለ? እሱ የሚወደው ሌላ፣ በግድ የኔ ይሁን እኔ እወድሃለሁ ማለት የተሳሳተ መንገድ ላይ መጓዝ ነው። ስለዚህ ወደ ራሷ ተመልሳ እንግዲህ እንደሆነ ማድረግ አለባት ብዬ ተስፋ አድርጋለሁ። ፍቅር በዴቭ መቼም ተስፋ አትቆርጥም። ልክ እንደዛች እንደ ሜሪ ማለት ነው። እሷ እንኳን ጠፍታ ሄዳለች፣ የት እንደሄደችም አላውቅም። ዞሮ ግን እንግዲህ ዴቭም መወሰን አይችልም። ውሳኔ የተባለ ነገር የለውም። የኔ ቆንጆ፣ የኔና የአንቺ ሰርግ ላይ ደግሞ ዶክተር አይገኝም። በዛ ላይ በቃ ደስ ብሎኛል። አንተ ግን እንደዚህ ነው ሰው የምትጠራው?
በእውነት እኔ ሰው እንዴት እንደምጠላ ዛሬ ነው ያወቅኩትኝ። ቆይ ምንድን ነው ያደረገ? ለሰው ልጅ ያለህ ጥላቻ ከቀን ወደ ቀን እየጨመረ ነው ዴቭ። እንዴት እንደዚህ ታደርጋለህ? እውነት እኔ ይሄንን አልጠብቅም ስትል እንግዲህ አደይ በጣም ተናደደች። የኔ ቆንጆ እኔ እኮ በአንቺ ሲመጡብኝ አልወድም። በቃ በአንቺ መጡብኛ። ምን አሉክ? ያሉክ ነገር አለ? በእኔ መጡብኝ አልመጡብኝ የምትለው ምን የተናገሩት ነገር አለ? ከዛ በኋላ እንዴ ቆይ አንቺ ስለ እሱ ሲነሳ እንደዚህ የተናደድሽው ለምንድን ነው? ለምንድን ነው የማልናደደው? ለምንድን ነው የማልናደደው? ዶክተር እኮ ለእኛ ብዙ ነገር የዋለልን ሰው ነው። ሀይ እሱ ብቻማ አይመስለኝም። የሆነ ልክ ያልሆነ ነገርማ እንዳለ ይሰማኛል አለች። ከዛ በኋላ ምንም ልክ ያልሆነም ልክ የሆነም የለም፣ ግን አንቺ አስተሳሰብሽን ቀይሪ። በጣም ነው የሚያስጠላው። ከዛ አደይ የእውነት ዴቭ እኔ ካንተ ይህን አልጠብቅም። እንዴት እንደዚህ ታደርጋለህ? በጣም ነውር ነው ያደረከው ነገር። እንዴት እንደዚህ ታደርጋለህ አለችው። እኔ እየተቆጣሽኝ ባልሆነ ለዶክተር ብለሽ እንዴት ነው ማልቆጣ? እሱ ለእኔም ለለሊም በጣም ብዙ ውለታ ውሎናል። እንዴት ነው? ቆይ አንተ በቃ አልፈልግማ ሳልክ አልፈለግኩስ። እኔ እኮ ፍቅረኛሽ ነኝ። ይሄ ነገር ደግሞ በጣም ነው የሚያስጠላኝ። እኔ ራሴ 10 ጊዜ ፍቅረኛሽ ነኝ የሚል ያለ ምንም እንትን ማለት ነው። እና ብቻ እንግዲህ ዞሮ አደይ ዶክተርን ታዲያ ጉንጩን ድርግም አድርጋ ሳመችው ማለት ነው። ዶክተርም ድንግጥ አለ፣ ደስም አለው። ወይዘሪት ፍቅርም እንግዲህ እዛው የሰው ያለ ድረሱልኝ እያለች ነው ማለት ነው። ምክንያቱም አደይ ደበደበችኝ፣ እዚህ መጥቼ እሷን ፍለጋ መጥቼ ደበደበችኝ አለች። ደግሞ ውሸቷን ወደ አደይ ያመጣችሁ። አደይም ታዲያ ኧረ አንቺ ምን አይነት ውሸታም ሴት ነሽ? እንደዚህ ይዋሻል እንዴ? ስትዋሺ ደግሞ በልኩ አድርጊው አለቻት። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ወይዘሮ አደይ